የካቲት ላይ ትንሹ ልጄ ልደቱ ነው። መጋቢት ላይ ትልቁ ልጄ ልደቱ ነው። ታኅሳስ ላይ ደግሞ ሴቷ ልጄ ልደቷ ነች። የሶስት ልደት ኬክ ስበላ ነው ራሱ እንደ ሼር አድርግ እንጂ የካቲት ላይ እኔን ጋብዝ፣ መጋቢት ላይ ሀብቴን ጋብዝ። አይደል መከፋፈል ነው። ለምሳሌ እንደው ይሁን ብዬ ነው ለጨዋታ ነው ባይዘው ለጨዋታም ነው ለትምህርትም ነው። ለምሳሌ አሁን እነ ሻምበል እነ ጋሽ ለገሰ በዚህ እድሜያቸው ኬክ መብላት እኮ ሕክምና አይፈቅድላቸው። ግን ምንም ታረገው ምንም ያክል ክሬም ተጋገርና አይመጡም እንዴ? ምንም ስለነሱ እኮ ማሰብ የለም። አይመጡም እንዴ አይባል። አባቶች ናቸው። ኧረ ለነሱ ጤና ብለህ ማሰብ ቋል ማለት አንድ እህቴ ባለፈው መጣች እዛ ጋር ምናምን አሟታለው ቂል ጸልልሽ። ከዛ በኋላ ካለች ባሏም ይኖራል። እኔ ስለማልፈራ ነው የሞተ ሰው አይፈራም። እና እንደዚህ አሞሻል ምናምን አልኳት። አሁን እናንተ መጣችሁ አትጠይቁ አለች። አልነገረችኝ፣ ባሏ አልነገረኝ። ከዛ እኔ በንዴት ማለት እንደ ሙሴ ተናደር እና ሰፈርሽ የት እዛ አይደል እንዴ አልኳት። አመኑ የሚባል ሰፈር እዛ። አዎ እዛ ሰፈርማ መተን አንጠይቅም። እውነት እንዴት አለች። እዛ ሰፈር ድረስ መተናል። በእርግጥ አሁን አስመላሽ ከዛ ሰፈር ነው የሚመጣው። በየማታ ፕሮግራም ከአመኑ እዚህ ይመጣል። አንተ ልጅብ እንዳይበላ ቶሎ ሂድ እንለዋል። ከዛ ድረስ ይመጣል። እኔ ያንን ላይ ያልፈለኩት ታውቃለህ። እቺ ሴት ወይም ይህ ሰው ወይም ሰንበዲ እዛ ሰፈር ያለ ሽማግሌዎቹን መታችሁ ጠይቁኝ አላለም። አንድ ሁለተኛ ሽማግሌዎቹ በምንድን ነው እዛ ድረስ የሚመጡት? ባጃጅ ልላክላቸው አይል እና በምን ይምጡ? በዚህ እድሜያቸው እኔ ራሴ ኧረ በዚህ እድሜ አመኑ ድረስ ለምንድን የምመጣው ማለት እኔ 100 ብር ከፍዬ እዛ ድረስ የምመጣበት ምክንያቱም በበጀት ነው የምንኖረው። እኛም እንደ ሰው ለምሳሌ በእኔና በሚስቴ በጀት ውስጥ ያመኑ ስማ፣ እየሰማችሁ ነው? ስሙኛ ሲሪየስ ያመኑ ታክሲ ኪራይ ቢል የለም። ሕፃናቶች ግን ይሄን ሁሉ አያስቡ። አጠቡንም ወይ ምክንያቱም መሰላችሁ እንዴ እያልኩ ብቆይም አትቆዩም። እዚህ በደንብ እናገርና አይ ባድግ ይሻላል የሚል ይቆያል። አንዱ በሽታው ምልክቱ ይሄን። ሁለተኛ አላብዛው ደካማ የአመጋገብ ስርዓት ነው ያለው ሕፃን ልጅ። መንፈሳዊ ሕፃን ትልቁ ሌላ ምልክቱ ባህሪው ማለት ነው ደካማ የአመጋገብ ስርዓት ዊክ ዳይጀስሽን አለው ማለት። ሕፃናት ታውቃላችሁ ጨጓራቸው ጠንካራ ነገር አይበላም፣ ቅባት አይችልም፣ ምንም አይፈጭም። ዊክ ዳይጀስሽን ያላቸው። ስለዚህ ምንድነው የሚሆነው? ጠንካራ የሆነ መብል መብላት አይችልም። ጠንካራ የሆነ የምግብ ስርዓት የመፍጨት ስርዓት የላቸው። ለዚህ አንዱ የሕፃንነት ባህሪ ሁሉ ጊዜ የመጀመሪያ ደረጃ ትምህርት የሕፃንነት ትምህርቶችን እነሱ ላይ መቆየት ወይም መማር ነው። ትልልቅ የሆኑ በጣም ያደጉ ጥልቅ ትምህርቶች ውስጥ መምጣትም አይፈልጉም፣ መግባትም አይፈልጉም። እቺ ሁሌ ለመርናት የጴንጤ በቃ ምናውቀው መረዳት አለ። የጴንጤ መረዳት፣ የጴንጤ ትምህርት፣ የጴንጤ የሁል ጊዜ ቸርች ስንሄድ ሁሌ ምን ሰማው ሁሌ። አሁን እስቲ ቤት ገብተህ ቲቪ ክፈት፣ ጥልቅ ነገር የለም። ብትከፍት ዛሬ እንትን ይሰበራል እንትን ይሆናል ምናምን። በቀደም ዛሬ የሰበርኩት ብሎ ነበር። የበቀደሙ ዛሬ ያለው ቀን ላይ አልተሰበረም ማለት ነው። አሁንም ክፈተው፣ ዛሬ አንተ ቀን ነው። ዛሬ በቀደም እኮ የዛሬ ሳምንት ላይ ዛሬ አንተ ቀን ነው ብሎኝ ነበር። ያን ቀን ላይ አልሰራም ማለት ነው። እና ኤቭሪ ታይም ዘ ሴም በቃ ምንድን ከዛ እንውጣ ማለት የወጣ ነገር የለም። ከዛ በቃ እሺ ዛሬ ቃል እንካፈላለን፣ አዲስን ነገር አበቀላለሁ፣ እርሱም በቅርቡ ይሆናል፣ ያዕቆብ ስር ይሰዳል። አሜን። ይሄን ትምህርት በህይወቴ መዓት ጊዜ ነው የሰማው። ጌታም በኋላ እየተራመደ መጣ። በቃ ይገባሃል ምንድነው ሲባል ሁሉ ጊዜ የሚመረጡ ትምህርቶችና ጥቅሶች ከኛ ቻሌንጅ ጋር በደምሱ ከኛ የህይወት ትግል ጋር የሚሄዱ ናቸው። አንድም ቀን የኛን የህይወት ትግል አስወጥቶ እስቲ የኛ መቼስ ትግላችን አያልቅም። እስቲ አንዳንዴ ስለ ራሱ እንስማ። እሱ
እሱ ምንድነው የሰራው? እስቲ እሱ ማን ነው ራሱ? አይነሳ በቃ ይገባል። ዛሬ የምንካፈለው ቃል ሲል ከቻሌንጆች ጋር እስቲ ቤት ስራ ልስጣችሁ። አሁን ግቡና የሆነ ቲቪ ክፈቱ 3 ቻናሎችን ክፈቱ ቀይራችሁ። ምናልባት አንዱ ስለሱ ሊነግር ይችላል። አብዛኞቹ ከሰው ነገር ጋር ከሰው ችግር ጋር ያው ከቻሌንጆች ጋር የተያዙ እንደምታውቁት ብዙ ዓመት በቻሌንጆቻችን ዙሪያ ተሰብኳል፣ ተጸልየዋል። ግን አሁንም ቻሌንጅ አለብን የለብን? እሺ አሁንም ያን በቻሌንጃችሁ ዙሪያ ብቻ እያስተማርኩ ዓመቱን ሙሉ ዛሬ ደግሞ በባህር ላይ ይመጣል እየተራመደ አበረከተ፣ ዛሬ ደግሞ ያበረክትልሃል። ሁሉንም ፈወሳቸው፣ ዛሬ ደግሞ ትፈወሳለህ እያል ቻሌንጆቻችሁን ብቻ ሶሉሽን ለመስጠት አልኩ። የዛሬ 2 ዓመት ቻሌንጅ የለም አይኖራችሁ? ይኖራል አይኖር? መንፈሳዊ ሕፃንነት ምልክቱ ሁል ጊዜ በእንደነዛ አይነት በጣም አንተ ለሕፃን ልጅ ለቤተሰቡ ኬር ያደርጋል አያደርግ ማለት ለሱ ሁሉ ኬር እንዴት አደረገ? አቃጠለሽና እሱን ታጥብለት። አሁን እንዴት አደረገ? ወጋኝ በዚህ ተቀበዋል። ሁሌ ፔን አይጠፋው። አንዳንዱ ደግሞ ችግሩም አይታወቅ ዝም ብሎ ያለቅሳል። አይታችኋል? ሕፃን ልጅ ያለቅሳል። ምን ሆኖ ይሆን? አሞት ይሆን? ሆዱን እንትን ብሎ ነው። በቀደም ነው መድኃኒት የዋጠው ምናምን በቃ ዝም ብሎ እዙ ደግሞ ለአገልጋይ ፈተና። አገልጋዩ እንዲገምት ታደርጉታላችሁ። እንዲገምት አንዳንዱ ይታወቃል፣ አንዳንዱን ግን ለግምት ነው የምትተውት። እና በዛ አይነት ተመሳሳይ ነገር 1 ዓመት 2 ዓመት 3 ዓመት 4 ዓመት እና አሁንም ያንኑ አይነት ተመሳሳይ ነገር ምን ፈልጎ ሆነ? ዊክ ዳይጀሽን ነው። ወደ ጠለቀ ነገር፣ ወደ ትልቅ ነገር፣ ወደ ሚስጥራዊ ጳውሎስ ወዳያቸው መገለጦች ጳውሎስ ወዳየውት መገለጥና ራእይ ይገባለሁ ወዳላቸው ነገሮች ውስጥ ላንገባ ነው ማለት ነው። ስንቱ ክርስቲያን በጌታ ቤት 20 ዓመት ከቆየው ስንቱ ክርስቲያን ነው ዮሐንስ ራእይን የሚያውቀው? ዮሐንስ ራእይ እንዲህ ነው አሁን ያለነው እዚህ ጋር ነው፣ ቀጥሎ በዚህ ነው፣ መጨረሻ እንዲህ ይሆናል የሚለው ስንቱ ክርስቲያን ነው? ዮሐንስ ራእይን ራሱ መክፈት አይፈራምን? እና ስንቱ ያውቀዋል? ስንቱ ሰው ነው ኤፌሶንን በደንብ ያጠና? ስንቱ ሰው ነው መጽሐፍ ቅዱስን በደንብ የበላ በጌታ ቤት ከቆየው? አየህ አሁን ሕፃንነት የሚባለው ባጭሩ ጠንከር ያሉ ትምህርቶች የማይመች ሲሆን ማለት እና ወተት የሆኑ በቃ ምናምን እንዲህ አፍ ላይ ምናምን ብሎና እንዲህ እሱኛውን አይነት ቆይታ ማለት እሱ የሕፃንነት ምልክት ነው። 1 ቆሮንቶስ 3:2 ቁጥር 1 እኔም ወንድሞቼ የሥጋ እንደመሆናችሁ ክርስቶስም ሕፃናት እንደመሆናችሁ እንጂ መንፈሳዊ እንደመሆናችሁ ልናገራችሁ አልቻልኩም። አሁን ጳውሎስ ሊናገራቸው ኦር ሊያስተምራቸው የሚፈልገው ትልልቅ ነገር ነበረው ወይ? አመለጣቸው። ጳውሎስ ለሱ የተገለጠለት የሰማው ቃል የሚረዳው ነገር ያየው ዓለም ወዘተ ብዙ ሴክሬት ብዙ ሚስትሪስ ነበሩ። እነሱን ሊነግራቸው ይፈልጋል። ቆሮንቶስ ቤተክርስቲያን ጳውሎስ ያን ያህል ጊዜ ቆይቶ ሳይነግራቸው ተለያዩ። ወይኔ ቆይቶ አብሮ አስተማራቸው። ጌታን ተቀበሉ፣ ወንጌል ሰበካቸው፣ ጌታን ተቀበሉ። የተወሰኑትን አጠመቀ፣ ሌሎች አጠመቋቸው። ቤተክርስቲያኗ ተመሰረተች። ትልቅ ጉባኤ ነች። ከዋና ነገር ገና እያስተማራቸው ጣዖት ማምለክ ክልክል ነው እያላቸው ፍርድ ቤት ሄዶ መሟገት አግባብ አይደለም ምናምን እንደዚህ ትንንሽ ነገር እያስተማራቸው ምን አለ? አይ በጣም ልናገራችሁ የምፈልገው ትልቅ ዶክትሪን ነበር፣ ትልቅ አስተምሮ፣ ግን ያንን ልናገር አልቻልኩም። የሚገርመው ነገር ጳውሎስ ይህንን ቤተክርስቲያን ገና ሕፃናት እንደሆኑ ለሌላ ወንድም አስረክቦ ሄደ። ሊናገር የሚፈልገው ብዙ ነገር ነበረው። ቀጥሎ ምን ይላል? ገና ጽኑ መብል ለመብላት አትችሉም ነበርና ወተት ጋትኳችሁ። ገና ሥጋውያን ናችሁና እስካሁን ድረስ ገና አትችሉ፣ መብላት አትችሉ። በጣም ትልልቅ ነገር ልናገራችሁ ነበረ። መንፈሳዊ እንደመሆናችሁ ልናገራችሁ አልቻልኩም። እንደ አንድ ስፒሪቹዋል ሰው ከላይ መንፈሳዊ ሰው ሁሉን ይመረምራል እንደተባለው ሰው አድርጌ ላስተምራችሁ ግን አልቻልኩም። ለምን ሲባል
ገና ጽኑ መብል ለመብላት አትችሉም ነበርና ለዛ ነው ትቻችሁ የሄድኩት። ገና ልትበሉ አትችሉም። ጠበቅኩ፣ አየሁ፣ ስራ እዛ ጋር አለ፣ ሌላ ነገር አለ፣ መጠቀም ይፈልግ አካል አለ። እናንተ ግን እዛው ጋር ቆያችሁብኝ። ለዛ ነው አለ። ይሄን ከሄደ በኋላ ነው የሚጽፍላችሁ። ጽኑ ነገር ልትበሉ አልቻላችሁም። ሕፃን ልጅ ወስደ አጥንት ጋጥ ብትለው ምንድነው? ምንድን ፊቱን ነው የሚመልስ። በጣም ነው የሚደብረው። ስለዚህ ወንዱ ምናምን ያቦካ በትንሽ ነገር እንታረ እሱንም ራሱ ተበቃ መከራይቶ እሱንም ይገፋል አንዳንድ። ከዛስ ከሽ የሚል ነገር ታመጣለታል። ከሽ ስታረግ በቃ ደሞ ቀይ የሚበራ ነገር አለ። እሱ ነገር ታበራለታለ። ወይ ደግሞ ሸውደ ታቆርሰዋል። ይኸው ምስክር በቃ ሁሌ እንደዛ ነው የምታደርግ። አጥንት የመንፈሳዊ ሕፃን አንዱ ምልክቱ ጽኑ መብል መብላት አለመቻል። እሺ አለመቻል አይፈረድም። ለምን? አንድን ሕፃን ልጅ ራሱ አጥንት ብላ ማለት ልክ ነው? ልክ ነው አይደል? አንድ ቦታ ጋበዘኝና ገብቼ ያገለግልኩ ዴቭ አንድ ጥርስ ነበራቸው። እሷንም ሰበርከው። አንድ ጥርስ ነበረቻቸው፣ ሰብረህ ወጣ። እሷን ሰበርክባት። አሁን ድድ በድድ ናቸው ማለት ነው። ኦኬ የኔ ችግሬ ምንድነው? አቤት ማህበሩ ይሄን ሕፃን ልጅ አጥንት ጋጥ ብሎ እንደመስጠት አጥንት ጋጥ ብሎ እንደመስጠት። ኢየሱስ ምን አለ? አዲሱን የወይን ጠጅ በአዲስ አቁማዳ ውስጥ ማድረግ ያስፈልጋል። ለካ እነሱ በአሮጌ አቁማዳ ናቸው። ትንሽ ነገር ነው ብልጭ ብሎላቸው የተሰበሰቡት። እኔ ደግሞ በቃ ከአጥንቱ ጀመሩ። ምንድነው የሚያወራው ብለው ነው የጨረስኩት ማለት ነው። አሮጌ አቁማዳ ውስጥ አዲሱን የወይን ጠጅ ከከተት ካለ አቁማዳው ይፈነዳል። መፈንዳቱ ይፈንዳ፣ ግን አዲሱም የወይን ጠጅ መሬት ላይ ይፈሳል። አሁን እነዛን ሰዎች እንግዲህ ሌላ ጊዜ እግዚአብሔር ይረዳቸዋል። ግን በወቅቱ ግን ትምህርቴ ዝም ብሎ ነው የባከነው። ኃጢአት አይደለም አንድ ሰው በጌታ ሕፃን በሆነበት ጊዜ ትልልቅ ትምህርቶችን አለመማሩና አለመረዳቱ ኃጢአት አይደለም። ኃጢአት ወይም መጥፎ የሚሆነው ሶስተኛ ላይ ስንደርስ ነው። ኢግኖራንስ ይባላል፣ ወይም ድንክነት ወይም እንደዚህ ነገር። ኢግኖራንስ ማለት መጀመሪያ በጌታ ስንሆን የታወቀ ነው። የደህንነት ትምህርት እንማራለን፣ ጥምቀት እንማራለን፣ እንደዚህ ነው። እስ ኖርማል የታወቀ ነው። እንደውም የዛን ጊዜ የሚሳሳተው ማን ነው? ጠንካራ ትምህርት ላስተምር ካለ የሚሳሳተው ማን ነው? ምናልባት የምፈራውን እዚህ ቸርች ያሉ ወንጌላዊ ደህንነት የምታስተምሩ ሰዎች ምናልባት ትጓጉ ይሆናል ብዬ አስባለሁ። ወይኔ ይሄ ልጅ ጌታን ገና ተቀብሎ ደህንነት እየተማረ ያለ ልጅ ማለት ነው። ቶሎ ብዬ ደህንነት ጥምቀት አስተምረው ወደ ሶስቱ ወገኖች ልግባ። አሁን የነሱ ጉጉት ሊኖር ይችላል። ይሄ ሰው ሶስቱን ወገኖች ቢማር የሆነ ነው ልጅ ያገኛል ምናምን ነገር። ግን ወገኖች እንጎዳዋለን። ለምን መሰላችሁ? እኛ አሁን ያለንበት ጋር የደረስነው በአንዴ ነው እንዴ? አንድ ልጅ ተወልዶ በማግስቱ እናቱ ስታየው ሜትር ከ50 አድጎ ቢገኝ ኖርማል ነው እንዴ? በኢየሱስ ስም ነው የሚባለው ነው። ስለዚህ ለኔ ደህንነት እየተማረ ገና ሊጠመቅ እየተዘጋጀ ያለ ልጅ መጥቶ ስላሴን ካብራራልኝ በኢየሱስ ስም ነው። ማን ያስተማረ ነው? አስተማሪው ምን አድርጎታል ማለት ጭንቅላቱና እግሩን ይዞ ምን አድርጎታል? በቃ እንዲህ ስቦ ነው ያሳደገው። ኖርማል እድገት አይደለም ማለት። አስተማሪው ሊጓጓ ይችላል እንደው ቢያቀለት፣ ወይ ደግሞ አስተማሪው ራሱ የማስተማር ፍላጎት ስላለ ነው። አንዳንድ ሰው ወንጌላዊነትና አስተማሪነት ይለያያል። ጸጋ ሶታ ወንጌላዊነትና አስተማሪ ሐዋርያት፣ ነቢያት መሰረታዊ ናቸው። ቀጥሎ ወንጌላውያን፣ ከዛ እረኞች፣ ከዛ አስተማሪዎች ናቸው። ማስተማር ቀጣይ ነው። ደቀ መዝሙር እያረጉ ሰውየው መገስገስ ነው። ግን ወንጌላዊ የተባለው ሶስተኛ ላይ ያለው ወንጌላዊነት ስራው አንድ ነገር ብቻ ነው። ሰውየው ኃጢአተኛ መሆኑን በጥቅስ ማሳመን፣ የእግዚአብሔር ፍርድ እንዳለበት በጥቅስ ማሳመን፣ እግዚአብሔር ግን ፍርዱን በልጁ ላይ እንዳደረገለት በጥቅስ ማሳመን፣
እና ይህንን ሲያምን የሚሆናቸውን ነገሮች በጥቅስ ማሳመን። እችን 4 ነጥብ ከነገርነው በኋላ እና ደግሞ ከእርሱ ሞት ጋር ለመተባበር የውሃ ጥምቀት ትምህርት አስተምረዋል። ከዛ በኋላ የጌታ እራት ወደሚቆርስበት ነገር እንዲመጣ ማስቸኮል አያስፈልግም። የደቀ መዝሙር ትምህርት ውስጥ ታስተምረዋል። አንድ ጊዜ ለአንድ ወንድም ደህንነት አስተምሮ እየሰጠሁትና ትልቅ ሰው ከዛ በዛ በመስኮት በኩል ሲሄድ 3 ናቸው ቁጭ ብሎ እንደ ጦጣ ያውታል። ሴቶቹ ሃሌሉያ እና ምንድነው ምናምን ዛሬ ምናምን ይላል። በእርግጥ ከሌላ ቸርች እንደመጣ በችኮላ ነው ወደ አስተማሪነት ያመጣል። ልጆቹ ጦጣ ሆነው ከዛ በኋላ ዞር ብዬ ሄድኩና ለወንድም ታመነ ከዚህ ሰውዬ ልጆቹን ተረከብ አልኩት። ልጆቹን ተረከብ። ሰውየው ስብከት ይለማመድባቸው እነዚህ ሰዎች ጥሩ አይመጡም። ነገዛው በሞራል ደግሞ ነቢይ ሆነሻል ይላታል። ከዛ እኔን ትሰማለች። ከዛ ብዙ ትምህርት አለ፣ ገላትያ ጥናት አለ። ትሰማለች? አሰማ። እግዚአብሔር ተናግሮኛል፣ እኔ ነቢይ ነኝ። እንደውም ልታስፈራራኝም ትሞክር ይሆናል። እኔ አልፈራም አይደለ እንዴ? ባጭሩ ልጅ መጽሐፍ ምን ይላል? ኢየሱስ እንኳን እኛም ደህንነት ምናስተምር ኢየሱስ እንኳን በእግዚአብሔርና በሰው ፊት በጥበብም በእውቀትም ደግሞ በቁመትም ያድግ ነበር እንጂ ዋናው ጌታ እንኳን በአንድ ቀን አላደገ። እኛ እንዲህ አይነት አስፈሪ ልጅ መፍጠር የለም። ትላንት ጌታን ተቀብሎ ተጠምቋ ከዛ በኋላ መዘነው ከለቀቅነው ታውቃለህ፣ በቃ ጨረሰ ማለት ያወቀ ይመስለው። ማት ነገር ማወቅ ሲገባው ያመልጠዋል፣ ይጎዳል። በቃ ጨርሻለሁ ይላል። ስንት ነገር ያመልጠዋል። ስለዚህ መንፈሳዊ ሕፃንነት ምልክቱ ያ ነው። 1 ቆሮንቶስ 3:2 ወደ ጥልቅ ወደ ትልቅ ወደ መጠቀ ክርስቶስን ወደ ማወቅ መሆን ትምህርት አለመድረስ ነው ወይም አለመማር መቻል ነው። ችግር የለውም። ባይዘው ሕፃንነት መንፈሳዊ ሕፃንነት ችግር የለውም። ሁላችንም ያንን ስቴፕ ማለፍ ስላለብን 3ኛውን ስናይ እሱኛውን ፓርት ነው የምፈረው። መጀመሪያ ላይ የማውቀው አንድ ነገር ስለ ኢየሱስ ነው የገባኝ። መጀመሪያ የገባኝ እሱ ኢየሱስ ማን ነው የሚለው ማለት 3 ወርም ለመባረር 3 ወር ሲቀረኝ 3 ወር ሙሉ የሰበኩት ኢየሱስ ማን ነው የሚለው እና ስለ ኢየሱስ ነው በቃ ሞር ያልኩት የሆነች አግኝቻለሁ። ግን ኢየሱስን ግን ለካ ገና ከዛ በላይ ከወጣው በኋላ ነው አሁን ማስተምራቸውን ነገሮች ያወቁት። ኦርቶዶክስ ሆኜ አይደለም። ያን ጊዜ ጥሩ ነው እዛ ቤት ውስጥ እየጸለይን እኛ ቤት ጸሎት ነበር፣ ኃይለኛ ጸሎት፣ ያውም ቅንቅን ቢበላን እንኳን ማናክበት ማለት ነው። በቃ እሳቱ ነደደ። ያኔ ነበር የሆነ ቤት ስንጸልይ ትዝ ይለኛል። ከኦርቶዶክስ የወጣ ነው። መስታወቱ ላይ ውሃ ይንጠባጠብ ነበር፣ ላባችን ማለት ነው፣ ትንፋሹ። በቃ ተው በቃ ግለናል፣ ጥሩ ነው። እኔ አንዳንድ ሰው ሲግል እሷ ቀነች ትዝ የምትለኝ እኛ ቤቱ እስኪ ያለበው ግለናል። ቤቱ እስኪ ያለበው እኛ አይደለ አንተ ነው የሚያለበው፣ እኛ ቤቱ እስኪ ያለበው ይሄ እስኪ ወረዛ ማለት ነው። በቃ ነደድን ጨሰንና ለካ ጌታ ከዛ ይበልጣል። ከዛ ካወቅ ነው በላይ ነው። በቃ ከፍ በል በማደሪያ ላይ ቢል መዝሙር ነበርና እሷን ስንዘምር ቤቱ ይነዳል። በቃ ቤቱ ይነዳል። ግን ለካ ክርስቶስ ከዛ በላይ ነው። ብልጭ ካለልን በላይ ነው ለካ ስንወጣ እና ምንም አይደለም። ያ ዕውቀት ልክ ነው፣ በወቅቱ መሰረት ነው። ሕፃንነት ላይ መጀመሪያ ደረጃ ትምህርቶች መማማር ልክ ነው፣ መሰረት ነው። መሰረት የሌለው ቤት ስለሌለ ግን ከ10 ዓመት በኋላ ወይም ከ6 ዓመት በኋላ እሱኛውን ትምህርት ጋር ከሆነ ገና አንደርስታንዲንጋችን እሱ አደገኛ ነው።